ስሜ ቤዛ አሰፋ ይባላል። የተወለድኩት ጅሩ የሚባል ከተማ ላይ ነው። እስከ 6 ዓመቴ እዛ ነበር ያደግኩት ከአባቴ ጋር ማለት ነው። ከ6 ዓመቴ በኋላ ግን ያው ወደ አዲስ አበባ መጥቼ አዲስ አበባ ነው ያደግኩት ከ6 ዓመት በኋላ ያለውን ማለት ነው። 6 ዓመቴ ላይ ነው አዲስ አበባ መጥቼ ከዛ ቄስ ትምህርት ቤት ገብቼ ማለት ትምህርት ተምሬ እንትን ያደረኩት። ምርጧ እናቴ ዝናቧ ሸጋው ትባላለች። ለመጀመሪያ ጊዜ ነው በሙሉ ስሟ አስጠራት። እኔ የምላት ዜድ ነው። ዜድ በጣም የምትገርም እናት፣ እናትም አባትም ሆና ነው ያሳደገችኝ። ከሷ ጋር ብዙ ቻሌንጆችን አልፈናል። እንዳልኩ ከ6 ዓመት ጀምሮ ነው ከሷ ጋር ያደግኩት። ግን ከ6 ዓመት ጀምሮ የነበረው ነገር ቀላል አልነበረም ለኛ። 6 ዓመቴ ላይ ስታመጣኝ ሰው ቤት እየሰራች ነው ያመጣችኝ እና ሰው ቤት ነበር አብረን የምንኖረው እና ምንም አይነት ችግር ግን እንዳይ አትፈልግም ነበርና በጣም የተመቻቸ ነገር ኖሮኝ እንድማር ነበር ያደረገችኝ። ከዛ በኋላ 3ኛ ክፍል ላይ ስደርስ ባላገባች። እዛ ታናሽ ወንድሜ ተወለደ። ከዛ በኋላ ግን ከባሏ ጋር የነበራት ነገር ጥሩ ስላልነበረ ያው እኔ ከቤት መውጣት እንዳለብኝ ወይም ደግሞ ክፍለ ሀገር መላክ እንዳለብኝ ነገራት። እሷ እንደዛ አልነበረም ያደረገችውና ሞግዚት ቀጥራ ሞግዚት ቤት ነበር የምኖረው እና እዛ ስኖር በጣም እኔ ሳልሆን እሷ ብዙ ዋጋ ከፍላለች። እየከፈለቻት ነው ለሴትየዋ የምኖረው እና ተረጋግታ አልነበረም እሷ የምትኖረው እዛ ቤት ስትኖር። የመጨረሻ ጊዜ ካደኩኝ በኋላ ነው ነገረችኝ። ልክ 1 ዓመት ነው እዛ የተቀመጥኩትኝ። 4ኛ ክፍል ስገባ ተመለስኩኝ ወደ እነሱ ቤት ማለት ነውና ምንድነው ያለችኝ የመጨረሻ ላይ በጣም አስብ ስለነበረ ምጣድ ለኩሼ አደርኩኝ አለችኝና በቃ ከዚህ በላይ መጎዳት የለብሽም ትምጣ ብሏት ተመልሻለሁ ማለት ነው ወደ ቤት። ከዛ በኋላ 6ኛ ክፍል ስደርስ ደግሞ አባቴ ያረፈ የኔ ማለት ነው። ከባድ ጊዜ ነበር በጣም። አባቴ ሲያርፍ ወደ ክፍለ ሀገር ሄደን ነበር። ያ ጊዜ ለኔ በጣም ከባድ ጊዜ ነበር። ክፍለ ሀገር ነው ምናምንና ስንመለስ አትገቡም አለን ቤት እና በቃ መሄጃ የለንም ነበር። ታናሽ ወንድሜ ቤት ነበር እሱ ጋር ነበር ያለው። እኛ ውጭ ነው ያለነው እና እስከ ሌሊቱ እስከ 5 ሰዓት ምናምን በር ያንኳኳን ውጭ ነበር። ከዛ በኋላ ግን አክስቴ ጋር ሄድ እና አስታውሳለሁ እኔና ዜድ በር ላይ ነበር የምንተኛው እሷ ጋር ሄደን ማለት ነውና በጣም ለረጅም ጊዜ ማለት ለወር ምናምን በጣም ለኔ ረጅም ጊዜ ነበር ያኔ። ምን በለው ነገር የለንም ነበር ዘመድ ጋር ቁጭ ብለን ማለት ነው እና ያኔ እዛው ምንድነው ኦሎምፒያ አካባቢ ነበር የምንኖረውና አክስቴ ጋር ሄድ ነው ማለት ነው። ጠዋት ወጥቼ ሻዋ ዳቦ ሄጄ 3 ዳቦ ገዝቼ ቁርስ ምሳ እራት እሱን ነበር የምንጠቀመው። አንዳንድ እየበላሁኝ ነበር የምሄደው ማለት ነው። ከዛ ፍርድ ቤት ምናምን ብቻ ብዙ ፕሮሰስ ነበራት እሷ ታናሽ ወንድሜን ለማግኘት። ከዛ የፍርድ ቤቱ ኬስ ሲያልቅ ሌላ ዘመድ ቤት ደግሞ ሄድን እና እዛ ሆነን ወንድሜ በጣም ታመመ። በጣም ከምነግር በላይ ማለት ነው እና ብር የለንም ዘመድ ጋር ነው ያለነው።
ምንም ማለት በቃ በጣም የጨለመ ጊዜ ነበር። በዛ ረጅም ጊዜ ታመመ በጣም እና አባቱ ጋር ሄድኩኝ እኔ ልጁ ሊሞት ስለሆነ አሳከመው ብዬ ማለት ነው። እና 10 ብር ሰጥቶኝ የ10 ብር ዳቦ ገዝተሽ ግቢ ብሎ ነው የሰጠኝ። ከእኔ ልጅ ስለነበርኩኝ ምንም አላረኩም። ሄጄ ዳቦ ገዝቼ በላስቲክ ሙሉ ይዤ ገባሁ ቤት። እዛ ቤት ስደርስ ይዘሽለት ተመልሻለችኝ ድጋሚ ማለት ነው። ከዛ ይዤ አልተመለስኩም። ለእኔ ቢጤ ተሰጥቼው ተመልሼ የገባሁኝ ቤት። በቃ እንደምንም ዳነ ማለት ነው። ወንድሜ ሐኪም ቤትም አልወሰድነውም ዳነ። ግን እና በጣም ይጥለው ነበር ወንድሜ፣ ይጨነቅ ነበር በጣም። ምክንያቱም ቤት ውስጥ ሆነን ከሱ ጋር ይመታት ነበር እናቴ እና በቃ በጣም ትልቅ ችግር ነበረ እያየም ያደገው እሱ ማለት ነው። ስለዛ ይጨነቅ ነበር በጣም እና ይጥለው ነበረ። ከዛ ግን በቃ ከዛ ቤት ደግሞ ወጥተን ደባል ተከራይተን ደግሞ መኖር ጀመረ። ሳሎን ላይ እኛ አለን፣ ከዛ መኝታ ቤት ባልና ሚስት ናቸው አከራዮቻችን። እና እዛ ሆነ ሰው ቤት ነበር የምትሰራው። ሰው ቤት ገባች፣ መስራት ጀመረች። ከዛ ግን ሰዎቹ አንድ ፕሮሚስ ገቡላት፣ ልጇን እንዲያስተምሩላት፣ ትንሹን ወንድሜን ማለት ነው። የግል ትምህርት ቤት ነው፣ ሰው መማር ጀመረ። እዛ ጥሩ ቤዝ ያዘ እና እዛ ሆና ነበረ በጣም ደግሞ የባሰ ችግር የነበረው። ምክንያቱም ረጅም ሰዓት ነው የምትሰራው፣ ሌሊት 12 ሰዓት ነው የምትወጣው። 12 ሰዓት ላይ ስትወጣ እሱን አዝላ ነው የምትሄደው። ያኔ 4 ዓመት ሆኖታል፣ ትምህርት ጀምሯል። ግን እዛ አብሯት ቆይቶ ከዛ ታስገባውና ተመልሳ ቤት ትሰራለች ማለት ነው። እና ቤት ውስጥ 12 ሰዓት ገብታ አጽድታ ምግብ ሰርታላቸው ከዛ ደግሞ ወደ ትምህርት ቤቱ ትሄዳለች። ከዛ ትምህርት ቤቱን ደግሞ ታጸዳለች። ልጆች ሽንት ቤት ሲጠቀሙ እሷ ነበረች እና በጣም ከባድ ነበር ለሷ። እንደዛ ሆኖ እንደዛ የሆነች አንድም ቀን ግን እኛ እንትን ተደርገን አናውቅም። እኔም ወንድሜ ምንም ነገር አልተናነቅም። እና ብዙ ጊዜ ትምህርት ቤት ላይ በጣም የሀብታም ልጅ ነበር የምመስላቸው እና ይገርመኛል በጣም እንዴት እንደምኖር ነው ያውቀዋለሁ። እና ከዛ ከደባል ቤት ደግሞ ወጣንና ሌላ ትንሽዬ ቤት ተከራየን። እዛ ስንገባ እኔ 8ኛ ክፍል ደረስኩኝ ማለት ነው። እና 150 ብር ነው ቤት ኪራይ የምንከፍለው፣ የእሷ ደሞዝ 200 ብር ነው። እና በቃ አይሆንም ነበር። ስለዚህ ምን ማድረግ ጀመርኩኝ፣ እኔ መስራት እንዳለብኝ። ስለዚህ ሌሊት እየሰራው ቀን መማር አለብኝ ብዬ ነገርኳት እና ፈቃደኛ አልነበረችም። እና አስታውሳለሁ በጣም ነው የለመንኳት። በቃ በጣም እየተቸገረን ስለሆነ መስራት አለብኝ ነው ያልኳት። እና ቡና ቦርድ ነበር የገባሁት። ሌሊት እሰራለሁ። ማታ 12 ሰዓት ነው የምገባው። የሚጀመረው 2 ሰዓት ነው ስራ። ያከራዩን ሴትዮ እህታቸው ትልቅ ሴትዮ ናቸው። ከሳቸው ጋር ነው የምሄደውና ያሬድ ቤተክርስቲያን ይዘውኝ ሄደው ቁጭ እንል ነበር እና እሳቸው ይተኛሉ፣ እኔ ቁጭ ብዬ እሰማለሁኝ። ከዛ ልክ ስንጨርስ እንሄዳለን፣ 1 ሰዓት ሲሆን ማለት ነው። እና 2 ሰዓት ላይ እንገባለን ስራ። እና በጣም ከባድ ጊዜ ለነበር ያ ለኔ ማለት ነው። ሚኒስትሪ እየደረሰ ነበረ። 12 ሰዓት ላይ ቤት እመለሳለሁ። ከዛ ተኛለሁኝ። ከዛ ልክ 1 ሰዓት ተኩል ሲል ተነስቼ እሄዳለሁ ትምህርት ቤት ለመፈተን ማለት ነው። ፈተናዬን በዛ መልኩ ጨረስኩኝ።
እና አንድ ቀን ማስታውሰው ተኝቼ ምሳ በልቼ ልክ ስመለስ ወደ ትምህርት ቤት ትልቅ ሲኖትራክ እንትን አለኝ መታኝ እና ረፍዶብኝ እየሮጥኩ ስለነበረ ብድግ ብዬ ነው እየሮጥኩ ሄድኩት። ከዛ ግን ሰዎች ያዙኝና ከተጎዳሽ ቼክ አድርጊ ራስሽን፣ በኋላ ነው የሚያምሽ፣ መታከም አለብሽ ምናምን አሉ። አይ ችግር የለውም አልተጎዳሁም ብዬ ሄድኩኝ። ተፈተንኩኝ፣ ሚኒስትሪን አለፍኩኝ ማለት ነው። 2 ወር ከዛ በኋላ በየአመቱ 2 ወር በቃ እየሰራው ማገዝ እንዳለብኝ እናቴንና ለመጀመሪያ ጊዜ ቡና ቦርድ የሰራው ጊዜ ነው። ከቡቲክ ልብስ ገዝተን የለበስነው ለኔና ለወንድሜ። ከዛ የትምህርት ቤት አንዳንድ ነገሮች ያደረግነው ማለት ነውና ከዛ በኋላ ግን ያው ከደባሉን ቤት የተለያዩ ቤቶች ቀይረን በጣም እንትን ሲያደርገን ራሳቸው ቤት ገባን፣ የምትሰራባቸው ሰዎች ጋር ማለት ነው። በአንድ በኩል እንትን ነው ብሎኬት ነው ቤቱ፣ በአንድ በኩል ደግሞ እንትን ነው ቆርቆሮ ነውና በጣም ነው የሚበርደው ቤቱ፣ ዛፍ ስር ስለሆነ ማለት ነው። እዛ ሆነን በጣም ከባድ ነበረ። ምክንያቱም እሷ የምትሰራውን ነገር እያየው ነበር የምኖረው እኔ። በጣም ታለቅስ ነበረ። በጣም ዋጋ ከፍላለች እዛ ቤት ላይ። ጉልበቷን፣ ልጅነቷን፣ ብዙ ነገሯን ያጣችበት ቤት ነው እና እዛ ሆና ቤት ኪራይን የቀነሰልን እንጂ ብዙ ነገሮች ለኛ ምቹ አልነበረም፣ በተለይ ለሷ። እና አንድ ቀን አስታውሳለሁ ከቸርች እየገባሁኝ ወደ ቤት ውጭ ላይ ቁጭ ብላ የሆነ ቁም ሳጥን ነገር እያጠበች ነው እና ግን እያለቀሰች ነበር። እና ምን ሆነሽ ነው ምናምን ስላት ሂጂ ግቢ ብላ ተቆጣችኝ ማለት ነው። እና ፊል አደረኩት በጣም ምን ዋጋ እየከፈለች እንደሆነ። ያኔ እኔ 9ኛ ክፍል ነኝ እና አስታውሳለሁ የዛን ቀን በቃ አለቀስኩ በጣም። ለምንድን ነው ህይወታችን እንደዚህ ሆነ ያለው? ማለት እሷ ለምንድን ነው ለኔ እንደዚህ ዋጋ እየከፈለች ያለችው ብዬ አሰብኩኝ። እና ግን ምንም ማድረግ አልችልም በዛ ሰዓት ላይ ምንም። ግቢ ውስጥ ያላለቀ ቤት ነበራቸው ሰዎቹ ማለት ነውና በጣም ስለሚበዛባት አብሬያት ሄጄ ሰራ ነበር እና ሲቪንዶ ያስፈቀፍቋት ነበር ከስራዋ ውጪ ማለት ነው። እና አብሬያት ሄጄ ፈቀፍቅ ነበር እና የሚያልፉ አይመስሉም ነበሩ እነዛ ቀኖች። ሰዓቱ ላይ ስንሆን በጣም ከባድ ነበር። ያ ሁላ ችግር እያለፈባት አንድ ቀን ሳንበላ አድረን አናውቅም። ምን ለብሰው ልብስ አጥተን አናውቅም። ትምህርት ቤት ቀርተን አናውቅም። ከዛ ግን በጣም ችግሮች እየባሱ መጡ ማለት ነውና ፊት ለፊቴ ነበር የሚሰድቧት ማለት ተጠርቼ አብሬ ገብቼ ሲሰርቧት አይ ነበር ማለት ምት ነው እንጂ ማይመቷት በጣም ትሰደብ ነበር። ከዛ ግን ውጪ አረብ ሀገር መሄድ አለብኝ ብዬ አስብ ነበር። በዛ ሰዓት ላይ ማገዝ እንዳለብኝ ይሰማኝ ነበር እና እያየኋት ቀን በቀን ዘይድ በጣም ቀይ ናት እና እየጠቆረች ብዙ ነገሯን እያጣች ነው ሄደችው። በጣም ብዙ ነገሯን እና ምንም ስለሆነ አይደለም እኛ ስላለን እኔና ታናሽ ወንድሜ ስላለን ማለት ነው። ከዛ ግን ትምህርት መጀመር አለብሽ አልኳት። ማታ ማታ ለምን አትማሪ?
እና ይሄ ቅንጦት ነው ትለኝ ነበር። መማር አልችልም እና ግን መጨረሻ ላይ ጀምራ እየተማረች ነበር እና እስከ 8ኛ ክፍል ተምራለች። ሰው ቤት እየሰራች ከዛ እኛ እንትን ሳትል ማታ እየሄደች እየተማረች ከዛ ማታ ስትመጣ ለኛ ደግሞ ለነጋት ያው እንትን ተደረገ ምናምን ማለት ነው። ቤት ውስጥ እኔ በጣም አኩርፍ ነበር ማለት ስትቆጣኝ ንዴቷን እኔ ላይ ነበር የምትወጣው። ማለት በጣም ተበሳጭታ በጣም ከፍቷ ስትመጣ እኔ ላይ ነው እንትን የምታደርገውና እኔ በጣም አኩራፊ ነበርኩኝ ቤት ውስጥ። ምንድነው አንደኛ 6 ዓመቴ ላይ መምጣቱ በራሱ የፈጠረብኝ ተጽዕኖ አለ፣ ከሷ ጋር ለመግባባት ማለት ነው። በጣም አታች ለመሆን ጊዜ ፈጅቶብኛል። በጣም አድጌ እንትን እስካደርግ ድረስ በጣም ጊዜ ፈጅቶብኛል። ሁለተኛ ደግሞ በቃ ይሄ አይ ዶንት ኖ ባህሪ ነው ብዬ አስባለሁ እና ምግብ ሰርታ ታስቀምጥልኛለች ቁርሴን፣ ከዛ ምሳዬን ደግሞ ቋጥራልኝ ትሄዳለች እና ሁለቱንም ቁጭ አድርጌው ሄድ ነበር ሳልበላው ማለት ነው። እና በጣም ትበሳጭ ነበረ በጣም እንደዛ በመሆኔ እና የሆነ ጊዜ ላይ 1 ሳምንት እንደዛ አደረኩኝ እና ምሳ ሰዓት ላይ ትምህርት ቤት ከጓደኞቼ ጋር በላለሁኝ የነሱ ምሳ፣ ከዛ እራትና ቁርስ አልበላም። ከዛ በጣም ታመምኩኝ፣ ታይፈስና ታይፎይድም በጣም ታመምኩኝና የዛን ጊዜ በቃ እንዴት እንደሆነች አላውቅም። በጣም ከባድ ጊዜ ነበር ለሷ እና መጨረሻ ላይ ግን በቃ በጣም በቻልኩት አቅም ከዛ ባህሪ ለመውጣት ነበር ስሞክር የነበረው ምናምንና ከዛ ግን ያው ያለ 12ኛ ክፍልም ጨረስኩኝ፣ ኮሌጅ ገባሁ ማለት ነውና በዛ ሁሉ እንትን ጊዜያቶች ውስጥ እነሱ ቤት ነበር የምንኖረውና የሆነ ጊዜ ክረምት ላይ ዝናብ እየጣለ ወንድሜ ውጭ ወጥቶ ውሃ እያጠጣ አገኘሁት። ማለት ዝናብ እየጣለ ነው። ከዛ ግባ ብዬ ተቆጣሁት ማለት ነው እና እቤት ነኝ እየተባልሽ ነው ተብሎ ዘበኛው ጠራኝ መጥቶ እና ምን እንዳረኩ አላውቅም። ስገባ ዜድም ቆማለች። ከዛ እኔ አጠገቧ ቆምኩኝ እና ሴትዮዋ ምን አለች መሰለኝ የዛን ቀን አሜሪካ ልወስዳት ፕሮሰስ እያረኩ ነበርና ግን አልወስዳትም አለች። ከዛ ምን አጠፋው አልኩኝ። እሱ ውሃ እያጠጣ ግባ ብላ ተቆጣችውና ማለት ዝናብ እየጣለ ስለሆነ ነው ግባ ያልኩት ብላ መስላት፣ አይ ተንኮል አስበሽ ነው አለች። ከዛ እኔ በጣም እየተናደድኩ ነው ሳወራ የነበረውና ዜድ ደግሞ እያለቀሰች ነበር። አላቅም እንግዲህ ማለት ፓስፖርቴን አልወሰደችም ሴትዮዋ። ምንም አይነት ኤምባሲ ውስጥ አልገባሁም። ምንም እንትን ያለ ነገር የለም እና እንደዛ ስትላት እሷ በጣም እንትን አደረገች፣ ፊል አደረገች። ኦኬ የልጄን ድል እንትን እያረኩ ነው ማለት ነው እና ከዛ እጇን ያስኳትና አታልቅሽ፣ በምን አይነት ፕሮሰስ ነው አሜሪካ የምትወስደኝ እሷ ፊል አታርጊ በዚህ አልኳት። ሰው እንትን አረግን ማለት ነውና ከዛ ግን በቃ እንጀራ መጋገር ጀመርን። እዛው ቤት ውስጥ ሆነ ቆጣሪ ለብቻ ስለነበረ በየሆቴሉ ምናምን እየወሰድን ማከፋፈል። እኔም ካፌ መስራት ጀመርኩኝ የሆነ ሰዓት ላይ ማለት ነው ወደ ኮሌጅ ሳልገባ በፊት። እንደዛ እያደረግን በጣም እንትን ለማድረግ ሞከርን እና ብዙ ነገሮች ግን አልገጠመለትም ነበር። ከዛ በኋላ ኮሌጅ ልክ ስጨርስ ከቤት ውጡ ተባልን፣ ከነበርንበት ቤት ማለት ነው። እና የተሰጠው ሪዝን በጣም ያስቅ ነበር በሰዓቱና በቃ ልጆቿ እየታዘዙኝ ስላልሆነ መውጣት አለባት ነው የተባለው። ከዛ ወጣን። ከዛ ቤት ወተን የሆነ ቤት ነበር የገባነውና ቤቱ ሰፊ ነው በጣም፣ ግን ደግሞ ጭቃ ቤት ነው እና በቃ ግን ነፃነታችንን ነበር እንትን ያደረግነው። በቃ እዛ ቁጭ አለን። ከዛ በኋላ ግን እኔ ወደ ውጭ ሄድኩኝ ማለት ነው
እና ወደ ውጭ ሲሄድ ምንም አይነት ፕሮሰሴን አታውቅም ነበር ዜድ። ስቲል ሰው ቤት እየሰራች ነው እሷ። በጣም ለማገዝ እየሞከርኩ ነበር እኔም እየሰራሁኝ ነው። መጨረሻ ላይ ግን ዱባይ አንድ ቤት እንትን አለ ሀበሻ ሬስቶራንት ፕሮሰስ አደረጉልኝ ሄድኩኝ ማለት ነው። መቼ መሰለኝ ነገርኳት ፓስፖርቴን ሰጥቻቸው ቪዛው መጥቶ ሰኞ ጠዋት ነው የምትበሪው ሲባል ነው ደውዬ ነገርኳት። እና ደውዬላት ዜድ ሰኞ እኮ እሄዳለሁኝ ዱባይ ስላት ስራ እየሰራው ስለሆነ ላንቺ እንትን የምልበት ጊዜ የለም አለችኝና ቀልዴን ነው የመሰላት። ምክንያቱም ምንም ፕሮሰሴን አልነገርኳትም ነበር። ከዛ በኋላ መጣች ቤት። እዛ ያለውን ነገር ነገርኳት ሙሉን ማለት ነው። በቃ መሄድ አለብኝ መስራት አለብኝ እና እለወጣለሁኝ በሱ። ምክንያቱም እሷንም ማሳረፍ ነበር የምፈልገው በዛ ሰዓት። በጣም እየተጎዳች ነበር። በጣም በእግሯ ረጅም መንገድ እየሄደች ነው ስራ የምትሰራው። ረጅም ሰዓቷ ስራ ላይ ነው፣ እረፍት የላትም ነበር። ከዛ በኋላ ግን ያው ሄድኩኝ። የመጀመሪያው ፌል አደረገብኝ ማለት ከኤርፖርት ተመለስኩኝ። ከኤርፖርት የመለሱኝ ምንድነው በጣም ልጅ ነበርኩኝ በዛ ሰዓት ላይና ከቤተሰብ ጋር ካልሆነ መሄድ አትችይም ተባልኩኝ። እና ቪዚት ነው የሚሄደው ምናምን ብዙ ነገር ምክንያት ፈጠርኩ። ግን ያው ተቀማሁኝ። ከዛ በ15 ቀኑ ነው ድጋሚ ተደርጎ ሄድኩት። እና እዛም ሲሪን ቀላል አልነበረም ለሷ። በጣም ትጨነቅ ነበር በጣም። ከዛ የሆነ ጊዜ ላይ ደውዬላት የመጀመሪያ ድምጼን ስትሰማ በቃ ያለቀሰችው ለቅሶ መቼ ማለት ነው። እና ስለያት ነው መናፈቅ የጀመርኩት። ብዙ ይሄ ማለት አብረን እያለን ማዝንላት ነገር አለ ምናምን፣ ግን በጣም እንደዚህ እንደምወዳት አላውቅም ነበር። እና ዱባይ ሲሄድ ነው ለመጀመሪያ ጊዜ እናቴ እወድሻለሁ ያልኳት። እና እዛ አሳልፌ የነበረው በቃ ብዙ ነገሮችን አሳልፌ ያለው እኔ እዛው ሆኜ ማለት ነው። ከኔ የበለጠ ግን እሷ እዚህ ሆና ተሰቃይታለች ማለት በጣም ታስብ ነበረ። ልጄ ጅል ናት ብላ ነው የምታስበውና እንዳያታልሉሽ ትለኝ ነበር ሁል ጊዜ። እና እኔ እኮ እንደዚህ አይነት ልጅ አይደለሁም እላት ነበርና ከዛ ግን እዛ የነበረው ነገር ምናልባት እዛ ሆኜ ያልታዘዝኩሽ ነገር ይኖር ይሆን ምናምን ብዬ ይቅርታ ብያት ሁላ አውቃለሁ። ሞር ከእናቴ ጋር በጣም አታሽድ የሆንኩት ከዱባይ ከተመለስኩኝ በኋላ ነው። እና ከዛ ከተመለስኩ በኋላ ግን በደንብ ነው ችግሯን አንደርስታንድ ማድረገው ማለት ከበፊት ከነበረኝ የበለጠ ማለት ነው። ለካ የሰው ፊት ማየት ቀላል አልነበረም ለሷ። ከሰዎች ጋር የምታደርገው ቀላል አልነበረም። ለኛ ለልጆቿ ስትል ጓደኞቿን ትታለች፣ ብዙ ነገሯን ትታለች። በጣም ብዙ ነገሯን መልበስ እየፈለገች አለበሰችም። በጣም ያማራት ብዙ ያልተመገበቻቸው ነገሮች ነበሩ፣ ብዙ ያላረገቻቸው ነገሮች አሉና ለካ ራሷን ሰውታለን ነበረ ብዬ አሰብኩኝ። ከዛ ከመጣው በኋላ በቃ በደንብ ነው አንደርስታንድ ማረጋት። ከዛ ከመጣው በኋላ ነው ብዙ ነገር እንትን ያረኩት ማለት ነው። አሁን ያው ጥሩ ነገር ላይ ነው ያለችው ማለት ብዙ ነገሯን አታለች። አሁንም ቢሆን ጤንነቷን አታለች ከምንም በላይ። ያን ያሳለፈቻቸው ነገሮች ስለ ልቦናዊ ችግር ያሳደሩባት ብዙ ነገሮች አሉ። ፊዚካሊ ጤንነቷ ላይ ያመጡ ነገሮች አሉ፣ በምንም የማይጠገኑ ማለት ነው። ያ አሁን ጥሩ ላይ ነች።
ማረሳው ገጠመኝ ያገባው ቀን ማለት የሽምግልና ሲላክ ምንም አልመሰላትም ነበር ማለት እንዲጨክኝ የመውጣ ምናምን አይመስላትም ነበር ከቤት እና ልክ የሰርጉ ቀን ጠዋት ሜካፕ ተሰርቼ ምናምን ቤት መጥቼ ቀረጻ እያደረገን የሆነ ሰዓት ላይ ቤቱ ርብሽብሽ ብሏልና ምን ተፈጥሮ ነው ምናምን ስላቸው ዜድ እያለቀሰች ነው አሉ እና በቃ እሷን ላለማየት ነበር ስሞክር የነበረው። ሙሉ ቀን ስታለቅስ ነው ያለች የዛን ቀን። ፎቶ ስንነሳ በእያንዳንዱ ሰዓት ላይ በቃ እሷን ላለማየት ነበር ስሞክር የነበረው ምክንያቱም መረብሽ አልፈልግም ነበር በሰዓቱ እና ቸርች ቅዳሜ ነበር ሰርጋችን እና ቸርች ማታ ላይ በቃ ፕሮግራሙ አልቆ ምናምን ሰው ወደ ቤቱ እየሄደ ነበረኛ ፎቶ እየተነሳን ነበር የቤተሰብ ከጓደኛ ጋር ምናምን የምንነሳው ፎቶ አለና ኖርማሊ የሴት ቤተሰብ ቀድሞ አይደል ወደ ቤት የሚሄደው እና እሷ አልሄደችም ነበር እስከ መጨረሻው ሰዓት ድረስ እና በቃ እንሂድ ምናምን ሲሏት አይ እነ ቤዛ ሳይሄዱ አልሄድም ትል ነበር እና ኢቭን ቅዳሜ እኛ እንትን አድርገን የሰርጉ ቀን ሆቴል ስናድር እሷ ቤት ስታለቅስ ነው ያደረችው እና በነጋታው ስንሄድ ነው የተረጋጋችው መልስ በነጋታው ነበር ያዘጋጀችውና እዛ ላይ ነው በጣም ተረጋግታ ያየኋት ምናምን ከዛ ግን ሳምንት ምናምን እየሆነ ሲሄድ ከዛ አንዳንድ ነገሮችን ማስለመድ ጀመርኩ ይሄ በየቀኑ መደወል በየቀኑ ማግኘት ይሄን ምናምን መቀነስ ጀመርኩ እንዳትጎዳብኝ ማለት ነው ከዛ ነው አሁን እየለመደች ሄደች አንድ እሱ ነው ማለት ነው የሰርጌ ቀን ስታለቅስ ነው ያለችው በጣም ማለት የሆነ ሰው የሞተባት ምናምን እስኪመስል ድረስ ፊቷ ሁሉ ተቀይሮ ነበር በጣም ምናምንና በጣም አሳዝነኝ ነው አልኩት ይሳቅ አንድ ስራ ሌላ ልጅ ሆኜ ከታናሽ ወንድሜ አባት ቤት ሳንወጣ በፊት ታናሽ ወንድሜን ወልዳ አራስ ሆና መኝታ ቤት እንለያይ ነበርና እኔ ሰርቪስ ውስጥ ነው ማድረው እነሱ ያው ውስጥ ነው የሚተኙትና ምግብ አትሰጠኝም ነበር ሰራተኛው እና ግን አንድም ቀን እናቴን ራበኝ ብያት አላውቅም ምክንያቱም ይሄ ምንድነው ልጅም ሆኜ ይሄ እንጀራ እናቶቼ ጋር ምናምን የነበረው ተጽዕኖ ነበር ቤት ለአባቴ ምንም እንዳልናገር ያስፈራሩኝ ነበር ከተናገርኩ የሆነ ነገር ሆናለሁ ብዬ ስለማስብ እንትን አላደርግምና ለሷም ብያት አላውቅም ራበኝ ብያት አላውቅም እና እሷ ዝም ብላ በሱ ምናምን ገዝታ መኝታ ቤቴ ታስቀምጥልኛለች ከዛ ውጭ እንትን አላደርግምና በላስቲክ ቋጥራ ምግብ ማለት ነው ቁም ሳጥን ውስጥ አድርጋ መኝታ ቤት አስጠራችኝና ገባሁኝ እና ሰራተኛዋ እስክትወጣ ጠብቃ በቃ ፒዛ ጋር ቁጭ ብለሽ ምናምን ብላኝ ከላስቲክ ውስጥ አውጥታ ስትጠኝ አሳዘነችኝ ማለት ምን እየተካሄደ ነው ብዬ አሰብኩኝና በቃ በህይወቴ የማረሳው እንትን ነው እሱ አንድ ልጨምርሽ ሱካር ተቆልፎ ነበር የሚቀመጠው ልጅ ሆኜ ቅም ነበር በጣም በሱካር ነው ማስቸግረውና 2 ኪሎ ስኳር ገዝታ መኝታ ቤት ያስቀምጣለች ቆልፋበታለችና እኔ ግን ሌላ ማስተር ኪ ያገኘሁኝ እንትን ውስጥ ግድግዳዬ ውስጥ ብሎኬት ነው ቤቱና ስሞክረው ከፈተልኝ እና በየቀኑ እንትን አደርጋለሁ ስኳር አውጣና እንጀራ ላይ ነስንሼ ነው እበላለሁ በውሃ በጥብጬ እጠጣዋለሁ እቀማለሁ ምናምንና ሳላስበው ጨርሻለሁኝ ሱካሩ እና ጥንጥዬ ናት የቀረችው ከዛ የሆነ ቀን እስከዛን ጊዜ ድረስ አይተው አታውቅም እና በአንድ ሳምንት እንደዛ ነገር ነው እንትን ያደረኩትና አጥሚት እየተሰራ ሱካሩን አምጪልኝ ምናምን ስትለኝ ሽንቴ መጥቶብኛል ቤት ሽንት ቤት ገባሁኝ እና ሲታይ ባዶ ነው እና አንድ ሳምንት ነው የተቀጣሁት ከትምህርት ቤት እመጣለሁኝ ከዛ ለአንድ ሰዓት ምናምን ተንበርከክ ይባላለሁ
መክሰሴ ምናምን ከሰጡኝ በኋላ እንበረከካለሁ ማለት ነው። ከዛ በኋላ ነው በቃ ስኳር እንትን እያደረኩ ነው የመጣሁት። በፊት በጣም እንትን አድርግ ነበር ነው እሱ ነው ማረሰው። የእናቴ ምርጥ ኳሊቲዋ አዛኝ ነች እና የዋህ ናት። በጣም የዋህነቷን እወደዋለሁ። አንዳንዴ በጣም ትቆጣና ከዛ የሆነ ፍቅር ስትሰጣት ምናምን ፍስት ታደርገዋለች። ሁሉ ነገር እንዳልተፈጠረ ነውና የዋህነቷን በጣም ነው የምወደው። ማለት ሪል እናት ነች። ብዙ አውቃለሁኝ ይሄ እናቶች ሆነው ግን ደግሞ ልጆቻቸው ላይ ብዙ ነገር እንትን የሚያደርጉ ምናምን አውቃለሁ። እሷ የእውነት ይሄ ሰፍሳፋ የሚባል እንትን ያላት ሪል እናት ነች። በቃ የሆነች ድርብብ ያለች ሴት ምናምን እናትነቷን እወደዋለሁ እና እሷ እናቴ ባትሆን ምናልባት እዚህ ላይ ላልደርስ እችላለሁ ብዬ አስባለሁ። አሁን ያለኝን ኳሊቲ ላይኖረኝ ይችላል እና በጣም ነው ፈጣሪ ነው የማመሰግነው እሷ እናቴ ስለሆነች። እንዳልኩ ነው ከዚህ ደመቀ ነው እናትነቷን ነው። እኔ እውነት ልጅ ሲኖረኝ እንደሷ እናት ሆን ይሆን ብዬ አስባለሁ። ራስ ወዳድ እንዳልሆን እፈራለሁኝ አንዳንድ ጊዜ። እሷ ለኔ ዋጋ የከፈለችውን ያህል እኔ ለልጆቼ ዋጋ መክፈል እችላለሁ ወይ ማለት እንደዚህ አይነት ቻሌንጅ በህይወቴ ላይ ቢመጣ ሪሊ መክፈል እችላለሁ ብዬ አስባለሁ። አንዳንድ ጊዜ እናቶቻችን አቅፎ ፍቅር ላይ ገልጹልን ይችላሉ፣ ላይ ስሙን ይችላሉ ምናምን ማለት አሁን ያለው ትውልድ እንደሚያስበው ላይ ሆኑልን ይችላሉ። የራሳቸው የሆነ ፍቅራቸውን የሚገልጹበት መንገድ አለና እሷ ተሰውታ ነው ፍቅሯን የገለጸችው ለኔ። ራሷን ሰጥታ ነው ብዙ ነገሯን ማለት ነው፣ ልጅነቷን፣ መልኳን፣ ብዙ ነገሯን፣ ገንዘቧን እና እኔ እንደዛ መሆን እችላለሁ ብዬ አስባለሁ። በሱ በጣም እቀናለሁ። ይሄ እውነተኛ እናት መሆኗን የዋህነቷን እቀናበታለሁ በጣም። እሷ እኔን የምታናድድበት አትሰማኝም። ዜድ እንትን ስታረግ ይሄ ለምሳሌ የሆነ ጥፋት አጥፍተን ምናምን በፍጹም አትሰማንም። ከዛ ደግሞ እልህ አለባት። ለምሳሌ አሁን ተማሪ ሆኜ በጣም የምናደደው የነበረው 9 ሰዓት ለ9:05 ጉዳይ 9 ሰዓት ነው የምንወጣው ከትምህርት ቤትና ቤት እስከ 9:30 እስከ 10 ሰዓት እንደርሳለን። 10 ሰዓት 1 ደቂቃ ካለፈ ማማሲያ ይዛ ትወጣ ነበር አስፋልት ላይና በጣም አፍር ነበር እና በጣም እናደድ ነበር በሱና። አንዴ እንደው ከሆነ ልጅ ጋር ወንድሜን እኔ ከትምህርት ቤት የማወጣውና ከትምህርት ቤት አውጥቼው ከዛ ከሆነ ልጅ ጋር እየመጣን ነው ወደ ላይ እና ዜድኔ ከወንድ ጋር አይታኛ አታውቅም ማለት ትፈራለች በጣም እንዳያበላሹኝምና እንደዚህ ጎን ለጎን እየሄድን ከሩቅ ሰዓት ተገንጥዬ እንትን አደረኩኝ ማለት ነውና ልክ ስደርስ ከማን ጋር ነው የመጣሽው አለች። ይኸው ከሱ ጋር ነው የመጣሁት ከወንድሜ ጋር አልኳትና ልጁ አብሯችሁ አይደል ምናምን ብላ በጣም እንትን አለችኝ። አይ አልነበረም አልኳትና በጣም እንትን ታደርጋለች እና እንትን አታደርገኝም ነበር። ይሄ ከተበሳጨሽ በቃ ተበሳጨሽ ነው፣ ምንም አይነት ምክንያት መስማት አትፈልግም ምናምንና እሱ ባህሪዋ በጣም ያናድደኝ ነበር። ግን በቃ ያው ብዙ ነገሬን ግን ሰርቶታል። ይሄ ተናዳጅ መሆኗ ቁጡ መሆኗ ምናምን በጣም እንድጠነቀቅ እንድፈራ ከብዙ ነገርም እንድርቅ አድርጋኛለች። ዜድዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንዳንቺ አይነት እናት ስላለኝ ደስ ይለኛል። አንቺ በጣም ምርጧ እናቴ ነሽ። በጣም ነው የምወድሽ። ብዙ ነገርሽን ሰጥተሽኛል። ውበትሽን፣ እድሜሽን፣ ልጅነትሽን ነው የሰጠሽ። ዛሬ ላይ የደረስኩት በአንቺ ጠንካራ ጎን ነው። አንቺ ስላለሽ ነው ከኔ ጋር። በጣም በማስቸግርሽ ሰዓት እንኳን
ብዙ ነገሮችን እያለፍሽ አሳድገሽኛል እና በጣም ነው የምወድሽ። አንቺ ካለም አንደኛ እናት ነሽ። በጣም ነው የምኮራብሽ። እንኳን እናት ይሆንሽ። እወድሻለሁ። ሄሎ ዜድ። አቤት። እንዴት ነሽ? ሰላም ነው? ደህና ነኝ። ምን ነው? ሄሎ ሄሎ ዜድ። ምን ሆነሽ ነው? ምንም አልሆንኩም። እና ምን የሚያስለቅስ ነገር መጣ? ቆይ መልሼ ልደውልልሽ። ሄሎ ዜድ። ምን ሆነሽ ነው? ምንም አልሆንኩም። እና የሚያስለቅስሽ እንዴት? ምንም አንድ ፕሮግራም ላይ ነኝ፣ ቀረጻ ላይ ነኝ። ስፒከር ላይ አድርጌሽ ነው የማወራው። ነው እዚህ ፕሮግራም ላይ የቀረብኩት አንቺን ለማመስገን ነው። እና በጣም እንደምወድሽ ልነግርሽ ነው። ለእኔ ብዙ ዋጋ ስለከፈልሽ፣ ራስሽን ስለሰጠሽኝ አመሰግናለሁ በጣም። እና እወድሻለሁ በቃ። የት ነው ያለሽው? ቀረጻ ላይ ነኝ። ላይቭ እየተላለፍሽ ነው። ምን ላይ ነው? እልክልሻለሁ። እሺ፣ እወድሻለሁ በጣም አመሰግናለሁ በጣም። እሺ እኔም በጣም አመሰግናለሁ። ለእናቴ ፍቅሬን እንድገልጽ እንደዚህ አይነት እድል ስለሰጣችሁኝ ማለት ምናልባት ይህንን እድል ባላገኝ ብዙ እንትን ላልል እችላለሁ። ብዙ ጊዜ ያው በተለይ ቤተሰቦቻችን የምንወዳቸውን ሰዎች ህይወታቸው ካለፈ በኋላ ነው ብዙ የምናውቀው የምናመሰግነው። ብዙ ጊዜ ይሄ ፕሮግራም ላይ ኢንቫይት ስታደርገኝ አንድ ነገር አስብ ነበረ። ብዙ ልጆች አሉ ፍቅራቸውን መግለጽ የሚፈልጉ ግን እድሉን ያላገኙ ማለት ብዙ ጊዜ ልክ ከሞቱ በኋላ ነው እናቴ እኮ እንዲህ አድርጋልኝ ነበረ፣ አባቴ እንደዚህ ሆኖ ነበር ለኔ ይሄን ዋጋ ከፍለዋል የሚሉትና በህይወት እያለች እንዲህ ፍቅሬ መግለጽ ስለቻልኩኝ በጣም ደስተኛ ነኝ፣ እድለኛም ነኝ በጣም ማለት ኢቭን ልጄ አትወደኝ ይሆን የሚል እንኳን ስሜት ቢኖራት እንደምወዳት እንድታረጋግጥ እፈልጋለሁ። ዋጋ እንደሰጠሁት ያ ያለፈችውን መከራ ዋጋ እንደሰጠሁት እንድታውቅ እፈልጋለሁና ለኔ ቀላል አይደለም በህይወት እያለች ወድሻለሁ ማለት አመሰግናለሁ ማለት እና ቴንክ ዩ በጣም አመሰግናለሁ።